ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ከሴት በረከቶች ቀጣጥሎ ካሉ ነገሮች ዋነኛው እናት መሆኑና የእርግዝና ጊዜ ያለው ሁኔታ ነው እና እርጉዝ እና እርጉዝ መሆኔን ካገባሁ በኋላ እርጉዝ መሆኔን ለማወቅ ማለት ነው ቤት ውስጥ ተገዝታ የምትታየው አለች። እሷን ከአንድም ሁለት ባለቤቴም እናቴም ገዝተውልኝ ነበር እና ውስጤ በጣም ፍራቻ እና ድንጋጤ ስለነበረ በሁለቱም ማወቅ አልቻልኩም ማለት ነው። አንዱን በዚህ በኩል መጨመር ትችል፣ በዚህ በኩል ጨመርኩት ተዘግዝቄ። አንዱ ደግሞ ማይላጥ ቦታ ልጬው የውሃ ሽንት እንዳመጣችሁ በብልቃጥ አድርጋችሁ ነው የምትለዩት። እንደዛ ነው። ግን በጣም ውስጤ ፍርሃት ስለነበረው ለማወቅና ላለማወቅ ያለኝ እንትን ጉጉት በጣም ከመጠን በላይ የጨመረ ስለነበረ አንደኛውን በመላጥ አበላሸሁት፣ አንደኛውን ደግሞ በዚህ በኩል የሚከተተውን በዚህ በኩል ዘግዝቄ ከተትኩት። ውሃውን መጠጠሽ ያን የነበረችውን ጠብታ ሽንት መጠጣት ማለት ነው። ስለዚህ ሳላቀረው ከቀናት በኋላ ግን ቀይዋ ምልክት ስለቀረች የወር እንግዳ ከዛ እንደምንም ብዬ ሂጂ ስባል እንደምንም ጤና ጣቢያ ሄድኩላችኋለሁ። ከዛ በኋላ በጣም ደስ ብሎኛል። ከዛ በኋላ እንደ ጽንስ እንዳለ ተነገረኝ። በጣም ደስ አለኝ። ሄድኩና ነርሷ ምናምን እቅፍ አረኳት። በቃ ቀወጥኩት፣ አካበድኩ ምናምን አላወቅኩትም ማለት ሳላካብድም ከዚህ ፊት ትዳር ቢዝ ኖረው እንደምወልድ ባላ ፍቃድ ያው ልጅ ይመጣል። ግን የሆነ ነገር እየፈለጋችሁት ወደ ኋላ የምትቀሩት ነገር የለም፣ እየፈለጋችሁት የምትፈሩት ነገር የለም፣ እየፈለጋችሁት ለዛ ነገር ጥረት ማታረጉት አይነት ነገር የለም። እኔ ጋር እንደዛ ነበር። እህትም ወንድምም ስለሌለኝ ከዛ ነርሶቹ ምናምን ሳቁብኝ። አረ ነሽ ምናምን አሉኝ። በጣም ደስ አለኝ። ቤት ለመምጣት በጣም ትንሽ ሰዓት ነው የሚያስኬደው ከጤና ጣቢያ። እኔ ግን እንዴት ሆኜ እንደመጣሁ ልነግራችሁ አልችልም። በባጃጅ ግማሽ መንገድ መጣሁ። ከዛ ደግሞ ሰፈራችን በጣም ገጠር ስለሆነ በእግሬ መጣሁ እላችኋለሁ። በጣም ነው ደስ ያለኝ። ከዛ ለእናቴ ልነግራት ፈለግኩ፣ ላልነግራትም ፈለግኩ እና ተነግሯችሁ የማታምኑት ነገር የለም። እንደዛ ነው የሆነብኝ። ተነግሮኝም አላመንኩም ነበር። ብዙ ጊዜ ደግሞ እዛ አረብ ሀገርም እያለሁ ያስታውከኝ ነበር፣ ያስመልሰኝ ነበር እና በዛ የተነሳ በሱ አልተማመንኩኝ። በማስመለስ በምናምኑ እንትን አላልኩም ነበር። ብቻ ግን አጅሬ ዶክተር መርምረው ሲናገሩ አመንኩ እላችኋለሁ። ከዛ ቤት መጣሁ። ለኡሚ ስነግራት አላመነችም። አንቺ ቀለኛ፣ ሁሌ እንደሳቅሽና ውሸት እንዳወራሽ ነው ተባልኩ። ለአንድ 3-4 ቀን አልታመንኩም። በአራተኛው ቀን ግን ማካበር ጀመርኩ እላችኋለሁ። ሆዴን እያልኩ ምናምን እያልኩ እና የእርግዝና ጊዜ ጥሩ ነው። የተሰማኝንና የሚሰማኝን ነገር እነግራችኋለሁ። ለማስታወሻም ስለምፈልገው መኮሰት አይቀርም እላችኋለሁ። ግን እናትነት በጣም አሪፍ ነገር ነው። ጥሩ እናት ለመሆን እየጣርኩ ነው እላችኋለሁ። አላህ በሰላም እንደዚህ በደንብ እብጥ ያስደርገኝና ከዛ ልውለድና ለማቀፍም ያብቃኝ እና እንዲህ ነው እላችኋለሁ። አሁን ከሕክምና መልስ ከመጣሁ ጥቂት ቀናቶች ናቸው። ይቀጥላል ማለት ነው እና እናንተም ያሰባችሁት ነገር በሙሉ ይሳካላችሁ። አላህ ሁሉን ነገር ያግራላችሁ። ዱንያ ላይ ያሉትን ነገር ባለመሞከራችን ብዙ ዋጋ እንከፍላለን። መሞከር የመሰለ ነገር የለም። እንደኔ ባለመሞከር ወደኋላ የመቀሩ ልጆች ወላሂ ነው የምላችሁ። በየትኛውም እምነት ያላችሁ ልጆች ሞክሩ። በቃ ሙከራን የመሰለ ነገር ምንም ነገር አንቺ መስታወት አይተሽ ነው ቀልብሽ ወደዛ ሄደው።